ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። ዓለማውቃችን ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ ዓለመንቃት ዓለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል። ለዛ የመካከለኛው ምስራቅ ለሁላችንም ለሙስሊሙ ለክርስቲያኑ ለአይሁዱ ሁሉም እንግዲህ የተስፋይቱ ምድር ናት። ትልቋ መሰረት የተጣለባት የነቢያቶች ምድር ናት። ነቢያቶች ሁሉ ኦልሞስት ኦል በሚባል አብዛኛው የወጡት ከዛች ምድር ከዛ ጂኦግራፊካል ፖዚሽኑ ከዛ ሪሊ መካከለኛ ምስራቅ ነው። አንተ ከሳይቤሪያ የተላከ ነብይ የለም፣ ከላቲን አሜሪካ የመጣ ነብይ የለም፣ ከአፍሪካ የመጣ ነብይ የለም። ነቢያቱ ሁሉ የመጣው ከመካከለኛ ምስራቅ ነው። በእስልምና በክርስቲያና ሁሉ ባይሁዱ እስቲ እዚህ ቦታ ላይ በል ሶሪያ ነው፣ ኢራቅ ነው፣ ፍልስጤም ምድር ሳኡዲ ነው። ይሄው እርሱ ሄዶ ያውቃሉ? አይቻለሁ። ቤተልሔም አልሄድኩም። እኔ ቤተልሔም ነፃ ስትወጣ ብቻ ነው የምሄደው። ተጋብዣለሁ ግን አልሄድም። ያን ጊዜ ነፃ ከወረራ ከቅኝ ግዛት ነፃ ግን አሁን እንዴት ነው የእስራኤል ጉልበት ደግሞ በቃ እንዳይመስልህ ኢራንን ጥሩ እንትን እኔ የኢራን የምናምን ጉዳይ ሳይሆን ተፈጥሯዊ ሚዛን አለ። ሁልጊዜ ግፍ እድሜው አጭር ነው፣ በደል እድሜው አጭር ነው። ምንም ኃይል ቢኖርህ ምንም አቅም ቢኖርህ አሜሪካን ያለምን ኃይል ይዛ ገብታ ነው አፍጋኒስታን ላይ 20 ዓመት ተሸንፋ ነው የወጣችው። ሩሲያ አፍጋኒስታን ላይ ገብቷል በ1980ዎቹ መጨረሻ ላይ 89 ላይ ሩሲያን የሚያክል ሀገር ለዛውም ዛሬ ባለችው ሩሲያ አይደለም ሶቪየት በነበረበት ዘመን በደል ነውና የሰው ሀገር ወረው ነውና ተሸንፈው ነው 1989 ላይ በሽንፈታቸው አምነው የወጡት። እና አሜሪካ ቪየትናም ላይ ተሸንፈው ነው የወጡት፣ አሸንፈው አይደለም የወጡት። ይሄ የኃይል ሚዛን ጉዳይ አይደለም። ተፈጥሮ ራሱ ይተፋል። በደል ሰዎችን ያዋርዳል። ምንም ኃይል ቢኖርህ ምንም አቅም ቢኖርህ የሄድክበትና የተከልከው መስመር ግፍና በደል እስከሆነ ድረስ ትከፍለዋለህ። እነሱ ግን የእግዚአብሔር ኃይል ከኛ ጋር አለ የሚሉት ያው እንግዲህ እሱ እኮ ነው። አሁን እሱንም የምናይበት እንግዲህ መለያ የሆነ ነገር ይኖረናል። ሁልጊዜ አንድ ነገር ቢያንስ መነሻው እውነት መሆን መቻል አለበት። አንተ ከፖላንድ ከሆላንድ ከአውሮፓ ምድር ከሩሲያ ተሰብስበህ መጥተህ ከኢትዮጵያ ፈላሻ ነኝ ብለህ ኢትዮጵያዊ ሆነ ሰው ሀገር ላይ ሄደህ አንተ ባላገሬው ግን የት ነበር እነሱ ሀገራቸው የት ነበር? እስራኤል ቆይታሉ። እሱ እኮ አሁን እስራኤል ላይ ክርስቲያን የሚባሉት እስራኤሎች ወይም ደግሞ ትክክለኛ አይሁድ ነን የሚሉ ሰዎች እኮ ተቋሚ ናቸው። ምድር እንዲኖረን ሀገር እንዲኖረን አልተደረግንም፣ የተረገምን ህዝቦች ነን፣ መሬት የለንም፣ ሀገር የለንም ብለው ከፍልስጤሞች ጋር እኮ ሰልፍ የሚወጡት እነዚህ ጥቁር ኮፊያ የሚያደርጉትና ረጃጅም ፀጉር ያላቸው እነዛ እኮ በጣም ተቋሚ ናቸው። ይሄ የጽዮኒዝም አስተሳሰብ እንጂ የአይሁድ እምነት አስተሳሰብ አይደለም። እኛ የተረግመናል፣ በሰራነው ጥፋት ተሰደናል፣ ምድር የለንም፣ ሀገር የለንም። የፍልስጤሞች ምድር